በነገራችን ላይ ይህንን ለመመለስ በመንግስት ደረጃ ሩቅ ሳይታሰብ ሳይታቀድ እዛ ጥልቀት ልክ ነገርየው ሳይታወቅ መጀመሩን እንደ ምክንያት ማንሳት ይቻላል። የጊዜው መርዘም፣ የገንዘብ የመግዛት አቅሙን ማጣት፣ በጊዜ ሂደት ደግሞ የተቀየሩ የኢኮኖሚ፣ የፖለቲካ፣ የብዙ ነገሮችን ለውጥ ማንሳት ይቻላል። እነዚህን ነገሮች ለመወሰን ወይም ደግሞ የተጀመረበት ወይና ቀጣይ ወዴት እየሄደ ነው፣ ምንስ መደረግ አለበት፣ ምንስ እየሆነ ነው የሚለውን ለማወቅ የ40/60 እና የ20/80 የኮንዶሚኒየም ቆጣቢዎች ጉዳይ ረጅም ዓመታትን የፈጀ እንደሆነ ይታወቃል። አሁን ግን በቅርቡ እየወጡ ያሉ መረጃዎችን ከዚህ በፊትም እንዳጋራኋችሁ አሁን ላይ አትሊስት የተሻለ መቆጠብ የቻሉትን ወይም ደግሞ ሌሎቹንም በሂደት መንግስት በግሉ መገንባት ስለማይችል በተለያዩ ነገሮች ምክንያት ከግል ድርጅቶች ጋር መስራት መምረጡንና ኦልሬዲ ተፈርመው የሆኑ ፕሮሰሶች መጀመራቸውን ከዚህ በፊት ነግሬያችሁ ነበር። እዚህ ሁኔታ መሰረት ደግሞ በቅርቡ የምንሰማው ላውንች የሚደረግ ብዙዎችን የሚያካትት ከ60 በላይ ህንፃዎችን በአጭር ጊዜ ውስጥ መገንባት የሚጀመርበት ፕሮጀክት ይፋ ይደረጋል። በዚህ የሚካተቱ ቆጣቢዎች ቁጥር ምን ያህል ነው? በቅርቡ የምንሰማ ይሆናል። ነገር ግን ከ40/60ዎቹ ይጀመርና 40/60 ቆጣቢዎች ሆነው የተሻለ የቆጠቡ ምክንያቱም የግል ድርጅቶች የሚሸጡበት ዋጋ አለ። የዛሬ 20 ዓመት ገደማ ደግሞ ኮንዶሚኒየም ምዝገባ ሲጀመር የተጀመረበት 2005ም የተጀመረበት ዋጋ አሁን ላይ በጣም የተራራቀ ስለሆነ ያንን በተቻለ መጠን አፎርድ የሚያደርጉ ግለሰቦች የዛ እድል ተጠቃሚ የሚሆኑበት እድሉን ለማስፋት ደግሞ መንግስት የራሱን ድጋፍ ለግል ድርጅቱ ሰብሲዳይዝ ያደርጋል እንል እንደነበረው ከዚህ በፊት ማድረግ የሚችለውን ድጋፍ ሲያደርግ የዛ የቤት ወጪ ወይም ደግሞ የቤት ተመዝጋቢዎች ቆጣቢዎች የሚቆጥቡት የሚከፍሉት የገንዘብ መጠን እንዲያንስና እድል ውስጥ እንዲካተቱ ሊያስችል የሚችል ሞዳሊቲ ተዘጋጅቶ በቅርቡ ይፋ ይደረጋል፣ ግንባታውም ይጀመራል የሚል መረጃ አለ። ይህንን መልስ ለመመለስና ሌላ ያልተዳሰሱ ቀጣይ እጣ ፈንታቸው የሌሎቹ ምን ይሆናል የሚለውን ሰፊ ቪዲዮ በዚህ ጉዳይ ላይ እንሰራለን ከሚመለከታቸው የመንግስትም ቆጣቢዎችም አካላት ጋር አንድ ላይ በመሆን ሰናይ ጊዜ